ኤርትራ መንግስት ከኢትዮጵያ ህዝብና መንግስት ጋር ቆሞ የኛ ወታደር ጥቃት ሲደርስበት አብሮ የቆመበትን ጊዜ በከፍተኛ አድናቆትና ክብር ነው የምናየው። ይሄ መቼም ታሪክ የሚሽረው ጉዳይ አይደለም። 20 ዓመት ሙሉ እዚህ ተደፍተን ደሞዝህን አዋጣ እያልን ትምህርት ቤት ሰርተን ሰራዊቱ ውሃና ምግብ እየቀማን ክሊኒክ ሰርተን ጀርባችን ሲመቱን የተቀበለን የኤርትራ ሰራዊት መጠለያ የሰጠን እሱ ነው። መጠለያ ብቻ ለሚሰጠን አብሮ ነው የዘመተው። አብረን ነው የተዋጋ ነው። አንድ ጉድጓድ ነው የተቀበረው። ይሄንን ባጥንት በደንብ የተገነባ እንደማያዋጣቸው ስለማያውቁ ነው ይሄንን ለመነጠል የሚፈልጉት። ዋጋ ከፍለናል፣ ወንድሞቻችን አጥተናል፣ ህይወት ገብረናል፣ ደም ከፍለን ያመጣነው ሰላም ነው። እንደ ኢትዮጵያ ሰራዊት ሺህ ከፍለናል፣ እንደ ኤርትራ ሰራዊት ሺህ ከፍለናል። ሆም ብለው ነው የሚያደርጉት እኛን ለመነጠል። ከዚህ በኋላ የኤርትራ ችግር የኛ ችግር ነው፣ የኛ ችግር የኤርትራኖች ችግር ነው። ለምንድን ነው ታርጌት የሚያደርጉት? ሁለቱን ሀገር መነጣጠል ነው የሚፈልጉት። ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። የሁለቱ ሀገር ህዝቦች ድልድይ መሆን የምንችለው እኛ ነን። በኤርትራ ያለው ሰራዊትም በእኛ ያለውም ሰራዊትም ነው። ድልድይ የምንሆነው ደግሞ በንግግር አይደለም፣ በደም ነው፣ በአጥንት የተገነባ ነው። የኔን ሰራዊት የቀበረልኝ የሃሊባን ሰራዊት ነው። የሃሊባን ሰራዊት የቀበረው የሰለሞን ሰራዊት ነው። አሳልፈን እንዳንሰጥ፣ አሳልፈን አንሰጥ።